ፕሊስ ወንዶች አትሸወዱ። ልክ ቤት ስትገባ እንዴት ዋላችሁ ምናምን ብለህ ባይመችም ሚስትን አቀፍ አድርገህ እንዴት ነሽ አድርገህ መታ አድርገህ ለፍ። በቃ አድርገህ መታ ሚስትን ተፈቅዶልሃል መታ አድርገህ ለፍ። ዝም ብለህ እንዴት ዋላችሁ እያልክ እንትንህን እየፈታ ጣል አድርገህ አትሂድ። ምክንያቱም ለምንድነው ሰው ነው የፈለገችው ሰው በቃ። ሌሎች ደግሞ እህቶች ደግሞ በተለይ ሚስቶች በተለይ አዲስ ትዳር ውስጥ ያላችሁ ፕሊስ በደንብ አዳምጡኝ። ባሎቻችሁ ከውጪ ሲመጣ አትልከፉት በቃ ልክ ሲገባ አትልከፈው። ምን ማለት ነው? ስትላከፋላችሁ ማለት አይደለም። ለምሳሌ ስልክ ትደውልለታለች አላነሳ ኦር ሳይለንት ላይ ነው ኦር ስብሰባ ላይ ነው ወይ ረስቶታል ወይ መኪና ላይ ሰክቷል። የወንድ ባህሪ ነው። ይሄዳል ቤት ሲደርስ ገና በሩን ስከፍት ምን ሆነ ነው ስልክ ማታነሳው? ዶንት ሴይ ዲስ ፕሊዝ። እኔ ራሴ ደክሞኛል አናቴ ዞሯል በእናትሽ ተይኝ በቃ ያንቺን ጭቅጭቅ ይላል። እቺ ቀላል ፎርሙላ አለች። ልክ ቤት ሲገባ ማሪ ደህና ነህ ደክሞሃል አይደል ቦርሳ ብትቀበለው ሀግ ብትሰጥ ስሜቷን ገድባው ብታወጣ ጊልቲ ይሰማዋል። ልክ ስልኩን ሲያነሳ ወይኔ ማሪ ደውለሽ ነበር እንዴ አም ሶ ሶሪ አናቴ ዞሮ እኮ ነው። ይሄ ይሻላችኋል ወይስ ድሮስ አንተ የኔን ስልክ ማንሳት ከተወክ ቆይተሃል? ሌላ ሴት አጋያየ ነው ማለት በቃ ትክክለኛ ያልሆነ ኔጌቲቭ ኢነርጂ ይመጣል። ከዛ በኋላ ሰላማዊ ትዳር እና እንዴት እንደሆነልሽ ትፈልጊያለሽ?